ይሄ የሚጠበቅ መጠበቅ ማለት አንድ የሚጠበቅ ሰው በጣም አንደኛ በጣም የሚያስፈልግ ሰው ነው። ሁለተኛ የሚጠበቅ አካል ዋጋ የተከፈለ ነው። ዋጋ የተከፈለለት በጣም ዋጋ ከፍላችሁ ብዙ ጊዜ ሰጣችሁ በጣም አክብራችሁ ቫልዩ የሰጣችሁ አካል ምን ይሆናል? ይጠበቃል። ይገርም ነው። በደም ተመልከቱ። አሁን አንድ ትውልድ አለ አለ። ምን አይነት ፍጥረት ሁሉ የሚጠብቅ ምን አይነት ነው? የእግዚአብሔር ልጆች የሚገለጡ ልጆች ናቸዋል። አሜን አይልም? እዚህ ቤት እስኪ አሜን የሚል ሰው ከኔ ጋር ሆኖ እኔን እያያችሁ አሁን ጎንበስ ማለትን ቀና በሉና ክፍሉን እያያችሁ እንደዚህ በሉ። አሁን ይኸውላችሁ ፍጥረት የሚጠብቅ ትውልድ ነው። ቅድም አብ የወደደ ትውልድ ነው። በክርስቶስ የሚድን ትውልድ ነው። እግዚአብሔር ክርስቶስ ራሱን የሰጠ ትውልድ ነው። ለክርስቶስ የተጠበቀ ትውልድ ነው። ለጥፋት አይደለም፣ ለውርደት አይደለም፣ ለክርስቶስ። አሁን ደግሞ የፍጥረት ናፍቆት ፍጥረት ራሱ የት ናቸው ያሉት ብሎ የሚጠብቅ አንድ ትውልድ አለ። ማካታራ ባጃና ማክራዲያ እኔ ነኝ ካልጮህና አሜን በል እስኪ ይጠበቃል የሚል ሰው አሜን ይበለኝ። ስለዚህ የፍጥረት ናፍቆት የማንን ልጆች? የእግዚአብሔርን ልጆች። ለምን? ፍጥረት ለከንቱነት ተገዝቷል ይላል። ሳይፈልግ ታስሯል። ሳይፈልግ ባሪያ ሆኗል። ሳይፈልግ ለሆነ ለርኩሰት ተውጧል። ከዚህ የሚያወጣ ትውልድ ግን ይፈልጋል። ያ ትውልድ እኔ ነኝ ካልጮህና አሜን በለኝ። በእውነት ወንጌላዊት ቤተክርስቲያን ቃሉን አሁን እንደሚል ቃል ነው። የሚጠበቅ ትውልድ የሚጠበቅ ምን ትውልድ የሚጠበቅ ትውልድ የሚል ነው። አሁን ይሄ የሚጠበቅ መጠበቅ ማለት አንድ የሚጠበቅ ሰው በጣም አንደኛ በጣም የሚያስፈልግ ሰው ነው። ሁለተኛ የሚጠበቅ አካል ዋጋ የተከፈለ ነው። ዋጋ የተከፈለለት በጣም ዋጋ ከፍላችሁ ብዙ ጊዜ ሰጣችሁ በጣም አክብራችሁ ቫልዩ የሰጣችሁ አካል ምን ይሆናል? ይጠበቃል። ስለዚህ ስለሚጠበቅ ትውልድ ነው ማውራው። ታዲያ ይሄ የሚጠበቅ ትውልድ የቱ ጋር ነው ካላችሁ 3 ቦታ ብቻ ነው ማውራው። ከነዚህ የመጀመሪያው ይሄንን የሚጠበቀውን ትውልድ የምናገኝበትን ክፍል ሁላችሁም ይሁዳ መጽሐፍ ላይ ያው ምዕራፍ 1 ምዕራፍ ነው ያለው። በዛ መጽሐፍ ላይ ያለውን ሐሳብ ፈጥነን እናነባለን። እንዲህ ይላል፣ አነበዋለሁ። ቁጥር 1 የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል። ይደግመዋለሁ። በእግዚአብሔር አብ ምን ሆነው ተወደው ለኢየሱስ ክርስቶስም ምን ሆነው ተጠብቀው ለተጠሩ ይላል። ስለዚህ እነዚህ አሁን ይሁዳ ይህንን መልእክት ሲገልጽ አንድ ነገር ነው ያለው። በእግዚአብሔር አብ የተወደዱ ናቸው አለ። ይሄ የሚጠበቅ ትውልድ የመጀመሪያው በማን የተወደደ ነው? በእግዚአብሔር አብ የተወደደ ነው ይላል። ከዛ ቀጥሎ ለኢየሱስ ክርስቶስ ነው የሚለው ምን የሆነ ነው? የተጠበቀ ነው ይላል። ታዲያ ክርስቶስ የሞተለት ክርስቶስ እንደገና የሚጠብቅ ትውልድ ነው። ሁለተኛ ይሄ ለክርስቶስ እንዴት እንደተጠበቀ አያችሁ። ምን አይነቱ ነው አልኳችሁ? ይሄ የተወደደ ነው አለ። ስለዚህ ክርስቶስ ነፍሱን የሰጠ የወደደ ሰው ነው። ይሄ ትውልድ አለ እያለ ነው። ሁለተኛ ሮሜ መጽሐፍ ምዕራፍ 8 ላይ ከቁጥር 18 ያለውን ሐሳብ አነበዋለሁ። እንዲህ ይላል፣ ለኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ቁጥር 19 የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። በጣም የሚገርም ነው። አሁን እዚህ ክፍል ላይ አስተውሉ። ምንድነው ያለው? የፍጥረት ናፍቆት ይላል የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። ለምን? ፍጥረት ለከንቱነት ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይላል። ይገርም ነው። በደም ተመልከቱ። አሁን አንድ ትውልድ አለ አለ። ምን አይነት ፍጥረት ሁሉ የሚጠብቅ ምን አይነት ነው? የእግዚአብሔር ልጆች የሚገለጡ ልጆች ናቸዋል። አሜን አይልም? እዚህ ቤት እስኪ አሜን የሚል ሰው ከኔ ጋር ሆኖ እኔን እያያችሁ አሁን ጎንበስ ማለትን ቀና በሉና ክፍሉን እያያችሁ እንደዚህ በሉ። አሁን ይኸውላችሁ ፍጥረት የሚጠብቅ ትውልድ ነው። ቅድም አብ የወደደ ትውልድ ነው። በክርስቶስ የሚድን ትውልድ ነው። እግዚአብሔር ክርስቶስ ራሱን የሰጠ ትውልድ ነው። ለክርስቶስ የተጠበቀ ትውልድ ነው። ለጥፋት አይደለም፣ ለውርደት አይደለም፣ ለክርስቶስ። አሁን ደግሞ የፍጥረት ናፍቆት ፍጥረት ራሱ የት ናቸው ያሉት ብሎ የሚጠብቅ አንድ ትውልድ አለ። ማካታራ ባጃና ማክራዲያ እኔ ነኝ ካልጮህና አሜን በል እስኪ ይጠበቃል የሚል ሰው አሜን ይበለኝ። ስለዚህ የፍጥረት ናፍቆት የማንን ልጆች? የእግዚአብሔርን ልጆች። ለምን? ፍጥረት ለከንቱነት ተገዝቷል ይላል። ሳይፈልግ ታስሯል። ሳይፈልግ ባሪያ ሆኗል። ሳይፈልግ ለሆነ ለርኩሰት ተውጧል።
ከዚህ የሚያወጣ ትውልድ ግን ይፈልጋል። ያ ትውልድ እኔ ነኝ ካልጮና አሜን በለኝ። ራታዳቫኒያስ እስኪ በደንብ አድርጋችሁ አሜን በሉ። ሰዓት ስለሌለ ብዙ ስለማላወራ እንደዚህ ነው የሚለው። አየህ ፍጥረት ብዙ ትውልድ አለ፣ ብዙ አይነት ትውልድ አለ። በጣም ራሱን ገና ራሱን ለማቆም የሚታገል ትውልድ አለ። ወይኔ እያለ በጣም በብዙ ኃጢአት፣ በብዙ ስቃይ፣ በብዙ ነውጥ ውስጥ የታሰራል። እንዲሁም ደግሞ ሰው እየገፋ መከራ እየገፋ ኑሮ እየገፋ ሁኔታው እየገፋ ነገር ግን ወዴት ነው እያለ ደግሞ የሚንከራተታል። ለዚህ ሁሉ የመፍትሄ ትውልድ ደግሞ አለ። አካታቫኒያ ፖራቫን ኢትዮጵያ ውስጥም ያላችሁ በምድርም ያላችሁ እዚህም ቤት ያላችሁ ዛሬ አንድ መልእክት አለኝ። ለአንድ ለተጨነቀ መፍትሄ የሚሆን አዲያዳ መፍትሄ ላጣ ለጨለመበት ብርሃን የሚሆን እኔ ነኝ ካልጮና አሜን በል። ስለዚህ የፍጥረት ናፍቆት የማን ልጆች? የእግዚአብሔርን ልጆች መገለጥ ሲገለጡ ለፍጥረት እረፍት ይሆናሉ። ሲገለጡ ላዘነ ነፍስ መጽናናት ይሆናሉ። ሲገለጡ ለጨለመባቸው ብርሃን ይሆናል። አንድ ሰው ይጮና እኔ ነኝ ካልጮና አሜን በለኝ። ይህ የሚገለጥ ትውልድ የሚጠበቅ ለፍጥረት የሚገለጥ ለዓለም የሚገለጥ ለብዙ በብዙ ሁኔታዎች ለታሰረው መፍትሄን ይዞ የሚገለጥ ትውልድ ይላል የሚጠበቅ። ሶስተኛ ዕብራውያን መጽሐፍ ምዕራፍ 11 ከቁጥር 39 እና 40 አንድ ሰው የደረሰ ቢያነብ ደስ ይለኛል። ዕብራውያን ምዕራፍ የደረሰ ሰው አለ ፈጠን ይበልልኝ። ምዕራፍ 11 ከቁጥር 39 እና 40 እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠችውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ በሉ ምን አስቀድሞ እግዚአብሔር ስለኛ የሚበልጠውን ነገር ምን አድርጎ ነበር? አይቶ ነበርና። ምን ማለት እንደሆነ ልንገራችሁ። አሁን እነዚህ በእምነታቸው ተመስክሮላቸው የሚለው ከአቤል ጀምሮ ኢየሱስ ክርስቶስ እስከሚመጣ ድረስ በብሉይ ኪዳን ላይ የነበሩ በጣም የእምነት አባቶች በእምነታቸው ድል የነሱ ሰዎችን ይዘረዝራል። እነዚህ የእምነት አባቶች እምነታቸው በጣም አስገራሚ ነው። ግን መጽሐፉ እንደሱ ይላል። በእምነታቸው ምን ያለጉዳል? ድል ነሱ ይላል። በእምነታቸው የእሳትን ኃይል አጠፉ ይላል። በእምነታቸው ደግሞ ምን ሆኑ በላይ እምነትን አስጠብቀው እነሱ ግን ምን ሆኑ ይላል? በእሳት ተቃጠሉ ይላል። የእሳትንም ደግሞ ኃይል አጠፉ ይላል። እግዚአብሔርን አከበሩ በእምነታቸው። ግን የሚገርመው አንድ ነገር አለ። አሁን እነዚህ በእምነት የተመሰከረላቸው ግን እነ አብርሃም፣ እነ ሙሴ፣ እነ ዳዊት፣ እነ ኤልያስ በእምነት የተመሰከረላቸው እምነት የታያቸው ከሰማይ እሳትን ያወረዱ የነበሩ ከሰማይ ምን ሰማይን ዘግተው መልሰው ደግሞ ራሳቸው ከፍተው ልክ ዝናብ ሲያዘንብ የነበረ አስደናቂ የሆነ የእግዚአብሔርን ክብር በትክክል በሰዎች ዘንድ ማሳየት የቻሉ ልክ እንደነ ኖህ በጣም በክፉ በጨለማ ዘመን አንድ እግዚአብሔር የተናገረውን አምነው ልክ መርከብ ሰርተው የእግዚአብሔርን እውነት የገለጡ በእምነታቸው ምንም ሰማይ ዝግ ሆኖ ዝናብ ሳይኖር አሁን እኮ የጥፋት ውሃ ይመጣል ብለው እውነትን ነግረው ነገር ግን ትክክለኛውን የእግዚአብሔርን እውነት በምድር ላይ የገለጡ ትውልድን ያዳኑ ግን በእምነታቸው ተመሰከረላቸው። እንደነ ሙሴ ኖህ የፋርዖን የልጅ ልጅ መባልን በእምነት እምቢ ያለ ዓለምን የናቀ ክብርን የናቀ እግዚአብሔር ይበልጣል ያለ በእምነት ግን የተመሰከሩ ነበሩ። ግን ይገርማል። በዚህ ውስጥ ግን መጽሐፉ እንደዚህ ያለ እነዚህ በእምነታቸው ተመስክሮላቸው ሳሉ ይልና የተሰጠችውን የተስፋን ቃል አላገኙም ይላል። ለምን አላገኙም አለ? አላገኙም ያለው አንድ ጉዳይ ነበር። መጽሐፉ እንደዚህ ይላል፣ ያለኛ ፍጹማን እንዳይሆኑ ይላል። ምን ማለት ነው? ዛሬ ልንገራችሁ አንድ ነገር አለ። ለካ አብርሃምም እነ ጳውሎስም እነ ጴጥሮስም እነ ሙሴም አንድ ነገር እየጠበቁ ነው። አሁን በሰማይ ላይ በእግዚአብሔር ዘንድ ሆነው አንድ ትውልድ ይጠብቃሉ። ከሚጠበቅ ትውልድ መካከል ነኛ ካታ ቦራ ባቴና። ስለዚህ አየህ መላእክቱ እንኳ ያላገኙበት ነገር ግን የተወደዱ በእምነታቸው ተመስክሮላቸው ሞትን ግን ሞቱ። አንድ ኢየሱስን ይጠብቁ ነበር። ኢየሱስ ግን አላዩም። በአካላቸው ግን እየጠበቁ በሩቅ ሆነው ተሳልመው አለፉ። ነገር ግን ያ የተናገሩት ያ የጠበቁት ያ በእውነቱ መንገድ ላይ የነበሩት ኢየሱስ ግን መጣ። አሁን ደግሞ ሁሉንም አንድ ሊያደርግ በሰማይ ላይ አለ። ልጆች ያደረገን ኢየሱስ አለ። ታዲያ ምን አለ? ያለኛ ፍጹማን። ለካ የኛን ፍጹምነት ይጠብቃሉ፣ ያንተን ጽድቅ ይጠብቃሉ፣
ያንተን ክብር ይጠብቃሉ። ያንተን በዓለም ላይ ከፍ ብለ እንድትታይ ይጠብቃሉ። ዛሬም ባንተ ውስጥ ያለው መንፈስ የእግዚአብሔር መንፈስ የእግዚአብሔር ህልውና ባንቺ ውስጥ የሚሰራ ዛሬም እየሰራ ያለ አንተ እንደሆንክ በሰማይ ሆነው እና አብርሃም ይጠብቃሉ፣ እነ ሙሴ ይጠብቃሉ። ተራ የመሰለ ምናልባት የሙሴን እየሰበክን ነው፣ ምናልባት ሙሴ የጻፈውን እየሰበክን ነው፣ ጳውሎስ ጴጥሮስ የጻፉትን እየሰበክን ነው። ደግሞ የሚገርመው ዛሬም መንፈሱ ባንተ ላይ፣ መንፈሱ ባንቺ ላይ፣ መንፈሱ የክብር መንፈስ በኔ ላይ ተቀምጦ ዛሬም እንደገና በምድር ላይ ይገለጣል። ለምን ያለኛ ፍጹማን እንዳይሆኑ እየጠበቁ ነው። ደስ መቼ ነው የሚመጣው እያለ እየጠበቀ ነው። ፖል እኮ እየጠበቀ ነው። ፒተር እኮ ይዛ እየጠበቀ ነው። ራሜን በሉ በእናታችሁ። የሚጠበቅ ትውልድ፣ በርኩሰት የማይሞት ተራ ሆኖ ለጠላት በሰይጣን የማይገዛ ትውልድ፣ ባዲያ ባካ በተራ መንደር ላይ የማይመላለስ ትውልድ፣ ለእግዚአብሔር መንግስት የታጨ ትውልድ፣ ክርስቶስ ሲመጣ አሁንም እንደገና በክብር የሚቀበል ትውልድ አለቶ ሳካ። እስኪ አሜን በለኝ። እኔ ነኝ ካልጩና አሜን በለኝ። እስኪ ይጠበቃለሁ ይበለኝ፣ ይጠበቃለሁ ይበል። ለዚህ ነው መጽሐፉ እንደዚህ ያለ ለክርስቶስ በእግዚአብሔር አብ የተወደደ ነው አለ። ሁለተኛ ያ የተወደደ ሰው ለማን ነው? ለክርስቶስ ተጠብቀዋል አለ። ስለዚህ የሞተለት ሙሽራ የሆነው ኢየሱስ በሰማይ ሆኖ ዛሬም ይጠብቅሃል፣ ዛሬም ይጠብቅሻል። ዛሬም መቼ ነው መልኳን የክርስቶስን መልክ ያንን ፊት ለማየት ኢየሱስ ዛሬም ይጠብቅሻል። እስኪ አሜን በሉኝ በል። እስኪ አንድ ሰው ይጩህና አሜን ይበለኝ። እስኪ ይጠበቃሉ በሉ፣ ይጠበቃሉ በሉ። ቸርች መዞር የሆነ ቦታ መሆኑን አይደለም፣ ደካማ መሆኑን አይደለም፣ ልብስ መሆኑን ደግሞ ስራ ምናምን ጎሎ የያዝከው ነገር የጠበቅከው ነገር ዛሬ እንደጠበቅከው አለመኖር አይደለም። አንድ ነገር ግን በሰማይ ላይ ክብር ይጠብቅሃል፣ በሰማይ ላይ ንጉሱ ይጠብቅሃል፣ በሰማይ ላይ መላእክቶች ይጠብቁሃል፣ በሰማይ ላይ የእግዚአብሔር እስኪ የሚጠበቅ ትውልድ እኔ ነኝ ካልጩህና አሜን በለኝ። እስኪ ይጠበቃሉ በል፣ ይጠበቃሉ በል። ሃላራታ ካባጄና ማኮሮቫ ሰባዲያ ሰው ያውቅ፣ ጓደኛ ያውቅ፣ መንደር ላይ አትታወቅ፣ የሆነ ሰፈር ላይ የስላንታ የሚናገር አይኖር። ግን አንድ ነገር አለ፣ ሰማይ ግን እየጠበቀ ነው። መለኮት በሰማይ ሆኖ እየጠበቀሽ ነው። ባዲያ ቦራማ መቼ ነው አለ በሷ ውስጥ እኔን ማየው፣ መቼ ነው በሱ ውስጥ እኔን ማየው እያለ እግዚአብሔር እየጠበቀ ነው። ስለዚህ አንድ ሰው ይጩና የሚጠበቅ ትውልድ እኔ ነኝ በሉ እስኪ። የክርስቶስን መልክ ባንተ ውስጥ ይጠብቃል። አሜን በል። የተወደድኩ እኔ ነኝ በሉ እስኪ። በለው የተወደድኩ እኔ ነኝ በለው። ፍጥረት የሚጠብቅ ሰው እኔ ነኝ በለው። ፍጥረት የሚጠብቅ የታሰረ ያዘነ የተጨነቀ ለሞት እየተነዳ ያለው ለጥፋት የተዘጋጀ ጠላት የሚያሰቃየው በመከራ ውስጥ ያለ የታሰረ ሰው ማንን ይጠብቃል? አንተን ይጠብቃል፣ እኔን ይጠብቀኛል። እስኪ የሚጠበቅ ትውልድ አለ በል። ሃሌሉያ። ስለዚህ ቤት ላይ ቸርች ላይ ቁጭ ብለህ ምናምን የሆነ ነገር ይዘህ የምትሄድ አይደለም። ትውልድ ይጠብቃል። አራባዳ ፍጥረት ይጠብቃል። በቃ በአንተ ምክንያት ሊያርፍ፣ በአንተ ምክንያት ከተያዘበት ሊወጣ፣ ስለዚህ ይጠብቃል። ከዛስ ይሄ ብቻ አይደለም። አንተ እኮ አይደለም ትላንትና ይሄን መጽሐፍ ሁሉ የጻፉ በጣም የከበሩ ያ እግዚአብሔርን አክብረው ያለፉ ዛሬም አሁን ማን ነው ለዚህ ክብር? ማን ነው ኢየሱስ ላዘጋጀው ክብር? ማን ነው በደሙ በኢየሱስ በበጉ የተዘጋጀውን ክብር የሚወርሰው ማን ነው እያለ እየጠበቀ ነው። እየተጠበክ ነው። አሁን ያለህበት አይደለም፣ የምትሄድበት አይደለም፣ ያዘንከው አይደለም፣ የጎደለ አይደለም፣ የተበላሸ አይደለም። ትጠበቃለህ። ይኸው ያለ አንተ ፍጹማን መሆን አንችልም ብለው እየጠበቁ ነው። ገና መንግስተ ሰማያት በሙሉ መግባት አልቻሉምና እየጠበቁ ነው። የፍጻሜ ጊዜ አልደረሰም ብለው እየጠበቁ ነው። ዳር ላይ ሆነው እየጠበቁ ነው። መቼ ነው ንጌ የሚመጣው? መቼ ነው ደሱ የሚመጣው? መቼ ነው ቢኒ የሚመጣው እያለ እየጠበቀ ነው። መቼ ነው ራታኪያባ ሞትን አልፈው ይህንን ዓለም ተሻግረው ይህን ዓለም ሳይዛቸው ያጣት ሳይዛቸው ሳይረክሱ ለክርስቶስ የተገቡ እነማን ናቸው ብሎ እየጠበቀ ነው። እስኪ እየተጠበቅኩ ነው በሉ። ጩና እየተጠበቅኩ በሉ። ይኸው ያለኛ እስኪ ያለኛ በሉ ምን እንዳይሆኑ ፍጹማን ሙሉ መሆን አይችሉም ማለት። እዛ ስፍራ ላይ በአብ ፊት ቆመው ልክ ሲያዩ አለ ከታች አሁን በወንጌል እየተናጡ ያሉ ወንጌል እየነገሩ ያሉ ልክ በብዙ መከራ የሚያልፉ በብዙ ውጣ ውረድ ውስጥ እያለፉ እግዚአብሔርን እያስከበሩ በቃ ይኸው እያመለኩ አባ የሚሉ ከጌታ ጋር የተጣበቁ በእግዚአብሔር ፊት የሚኖሩ አሁንም ዛሬም ክብርን የሚናፍቁ እግዚአብሔር ያስፈልገኛል የሚሉ ከመንፈስ ጋር ነኝ የሚሆነው የሚሉ ከምድር የተላቀቁ ታፋታካ ቶራታ አሉ። እነሱ ከነዚህ መካከል እግዚአብሔር ያርጋችሁ፣ ከነዚህ መካከል ያርጋችሁ። አሜን በሉ በኢየሱስ።
ብዙ ሰዎች አሉ በክርስትና ላይ ምናምን ዘመናትን የቆጠሩ ከዛ ግን የሚበልጡ ከዛ ግን የተሻሉ ነገር ግን በእግዚአብሔር መንገድ ላይ ያሉ በክርስቶስ ጋር ያሉ አብረው የሚኖሩ አብረው የሚሄዱ ኢየሱስን ያፈቀሩ ኢየሱስን የወደዱ በእግዚአብሔር ቤት ላይ የተጣበቁ በሰዎች መታወቂያ ሳይሆን በእግዚአብሔር መንፈስ የታወቁ እነሱ የሚጠበቁ ትውልዶች ናቸው። ቆማለን ሁላችንም የሚጠበቅ ትውልድ። አሜን አትለኝም? እስኪ አሜን በለኝ። ብዙ ሰዓት መናገር ስለማልችል ነው እየነገርኳችሁ ያለው። ከዚህ በላይ አልሰብክም። እስኪ ይጠበቃሉ በሉ።